ሰበር ዜና ተሰምቷል። ይዲዲያ ወይንም ናዮ በድጋሚ ጥፋተኛ ሆኗ በመገኘቷ ወደ እስር ቤት እንድትመለስ። በሌላ በኩል አንደኛ ተከሳሽ ዮሐንስ ዳንኤል ናዮ ታሰረች እንዴ? ናዮ ታሰረች አራልሰማን መቼስ እኮ ተከታዮቻቸው ናቸው ናዮ ታሰረች ብሎ ኮሜንት ላይ እየጻፉ ያሉት። ማንም እንትን ነገር አልቆጠረውም። ለምን እንደዚህ ለምን? ሰላም ሰላም ሰላም፣ እንደምን አላችሁ? እንዴት ናችሁ? አላችሁ ወይ? ሰላም እንደምን አላችሁ? እንደተለመደው በአዲስ ነገር መተንላችኋል። አዲስ ነገር ምን አላትሉም? ናዮ ታሰረች። በስማ በጣም አሳዛኝ ክስተት፣ በድጋሚ በጣም ደስ የማይል ነገር ነው። ሲቀጥል ደግሞ ጆን ዳንኤልም የጥፋተኝነት ውሳኔ ተወሰነባቸው። በጣም ከባድ ነው። ለስንት ጊዜ ሲፈታል ብለን ስንጠብቅ በድጋሚ ደግሞ ሌላ ውሳኔ ተወሰነባቸው። ሲወሰንባቸው በጣም ያሳዝናል። እና ብሎ ነገር አለ። እኔ ምን እላለሁ፣ በጣም የምር ደብሩኛል። እኔ ለናዮ በተለይ ጆን ዳንኤል እኔ በጣም ነው የደነገጥኩት። እስር ቤት ስላለ እሱ እንኳን የናክል ያስጨንቃል። ግን አይ በቃ ያስጨንቃል። ግን አላ ናዮ ወጣ ወልዳለች፣ ላይፏን ጀምራ ምናምን እንደ አዲስ በአዲስ ተስፋ አዲስ ህይወት ጀምረ ድጋሚ ደግሞ ወደ መጀመሪያው ስትመለስ ፌር አይደለም። በጣም ደስ የማይለው ወቅት። እስቲ ለማንኛውም ያለው ነገር አብረን እንከታተላለን። እንዳትሄዱ ወዳችኋል። አብራችሁ በእስር ቤት የወለደችው ይዲዲያ ነጻነት ጥፋተኛ ተባለች። ሌላ አንድ አዲስ ማለት አቸው ላቀርብላችሁ። የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ፍርድ ቤቱ ዛሬ ውሳኔ አስተላልፏል። በዚህ መሰረት በነ ዮሐንስ ዳንኤል የክስ መዝገብ ከተካተቱት መካከል 5ኛ ተከሳሽ ኤሌኒ ክንፈ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ በነፃ እንድትሰናበት ፍርድ ቤቱ ወስኗል። ኦኬ፣ አንድ ሴት ልጅ እንኳን ለከነሱ የታሰረች እሷ በቃ በጠበቋ ምክንያት በጣም በተከራከረላት እሷ በነፃ ተፈታለች። እነሱ ውስጥ አንዷ በነፃ ተፈታለች። አንድ ሰው ወጥቷል ማለት ነው። አንዷ ሴት ወጣለች። ግን ምንም በለኝ ያስጠላው እና ያው መመለሷ መሳፈሯ በጣም ነው ያስጠላው፣ ነው የሚያስከፋው። ብዙ ነገር አይታለች ከወጣች በኋላ ድጋሚ ደግሞ እንደ አዲስ እስር ቤት መመለስ ማለት በጣም ነው የሚደብረው። በሌላ በኩል አንደኛ ተከሳሽ ዮሐንስ ዳንኤል፣ አማኑኤል ሞጫም፣ ናትናኤል ወንደሰን፣ ኤልያስ ድሪባና ይዲዲያ ነጻነት አቃቢ ያቀረበባቸው የሰነድ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ጥፋተኛ ተብሏል። በክስ ሂደቱ ላይ ነፍሰ ጡር የነበረችው 6ኛ ተከሳሽ ይዲዲያ ነጻነት ልጇን በማረሚያ ቤት መውለዷ ይታወቃል። ምንም እንኳን የጠቅላይ ፍርድ ቤት የዋስትና መብቷን አክብሮላት ከእስር ተለቃ ክሷን ስትከታተል የቆየች ቢሆንም ዛሬ በዋለው ችሎት ጥፋተኛ በመባሏት ተመልሷም ወደ ማረሚያ ቤት እንድትገባ ታዟል። የቤተሰብ ምንጮች ለዛሀበሻ እንደገለጹት ይዲዲያ ነጻነት ከአንደኛ ተከሳሽ ዮሐንስ ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን በማረሚያ ቤት የወለደችም የልጁ እናት ናት። በተጨማሪም አንደኛ ተከሳሽ ዮሐንስ ወይም ጆን ዳንኤል ከረብሻው ክስ በተጨማሪ በቀረበበት 3ኛ ክስ ማለትም የኮምፒውተር አዋጅ በመተላለፍ ከአየር መንገዱ ጋር በተያያዘም የስም ማጥፋት ወንጀል በመፈጸሙም ጥፋተኛ ተብሏል። ኬሱ የተመሰረተው ነሐሴ 16 ቀን 2016 ዓ.ም በተከሰተ ክስተት መሆኑ ይታወቃል። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ተሳፋሪዎችን አሳፍሮ ወደ መቀሌ ለመብረር የአየር ትራፊክ ፍቃድ መጠባበቅ ላይ እንዳለ በመጀመሪያ የአየር ሁኔታ መብረር እንደማይችል በመቀጠልም ከምሽቱ 4 ሰዓት ላይ የመቀሌ አየር ማረፊያ በመዘጋቱ በረራው ሙሉ በሙሉ መሰረዙ ለተሳፋሪዎች ተገልጾላቸው ነበር። ተከሳሾቹ ይህን የአየር መንገዱን ውሳኔ ባለመቀበል በአውሮፕላን ውስጥ አምባጓሮ በመፍጠር ረብሻ አስነስተዋል በሚል አቃቤ ክስ መስቶባቸው ጉዳያቸው በፍርድ ቤት ተቆይቷል። ፍርድ ቤቱ ጥፋተኛ በተባሉት 5 ተከሳሾች ላይ አቃቤ የቅጣት አስተያየቱን፣ የተከሳሽ ጠበቆች ደግሞ የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 ቀን 2018 ቀጠሮ መስጠቱን የፍርድ ቤት ዘጋቢዎቻችን ገልጸዋል። 18 ነገር ነው። ነገ ነው ቀጥሯቸው። በጣም አሳዛኝ ክስተት ነው። በእርግጥ ግን አሁን ይሄን ያክል አሁን ባይዘው የኢትዮጵያ አየር መንገድ እንደ አፍሪካ እኮ አንደኛ
ግን ለዛም ይሆናል እንደ አፍሪካ አንደኛ ተቋም ነው እና ያንን የሚያክል ተቋም በዛ ሰዓት ጆን ዳንኤል ደግሞ መናገር ነበረበት። 20 ተመልካቾች ነው ያዩ ነበር እና ያ ህዝብ መካከል ያ ህዝብ ሁሉ እያለ የኢትዮጵያን አየር መንገድ የአፍሪካን አየር መንገድ ማንቋሸሽ ማለት በእርግጥ ትልቅ ጥፋት ነው ያጠፋው። ግን ደግሞ ለጥፋቱ ይሄን ያክል ጊዜ መውሰዱ እኔ ፌር ነው ብዬ አላስብም። እኔ የህግ ጉዳይ ብዙም አላውቅም፣ ግን ብዙ ሰዎች አሉ ነፍስ አጥፍቶ ስንት ነገር አድርጎ ከእስር ቤት ወጡ ብዙ ሰዎች አሉ፣ ትላልቅ ሰዎች በሚዲያ የምናውቃቸው ስንት ቦታ ተቀምጦ የኢትዮጵያ መንግስት የሚሰሩ ብዙ ሰዎች አሉ። ግን የእሱ በዚህ ልክ መጉላላት ብዙም ደስ አይልም። የእነሱ ደግሞ በዛ አሁን ደግሞ ከምንም በላይ ደግሞ የናዮ ድጋሚ ወደ እስር ቤት መመለስ ነው ከምንም በላይ ትልቅ ህመም። ድጋሚ እስር ቤት መመለስ ማለት ለሷ አሁን ከልጇ ጋር በቃ አሁን ሰርቼ ምናምን የሚለው ነገር አለ። ድጋሚ ደግሞ እስር ቤት ስትገባ ቴንሽን ይኖራል። ህፃን ደግሞ በቃ በልጅነቱ ደግሞ ነው ነፃነት አግኝቶ ማድረግ ያለበት። የሚፈልጉን በልቶ እንክብካቤ ያስፈልጓል እና ያሉ እንክብካቤ ነው ያጣችው። በጣም ከባድ ነው፣ በጣም ከባድ ነው እና እንግዲህ ምን ማድረግ ይቻላል። እስኪ ደግሞ አሁን ላይቭ ላይ ሆኖ እነ ናሆም እና ቤታዮ ድንገት ሲሰሙ ሌላ ትኩስ ዜና ሲሰሙ ደግሞ እነሱ ስለናየው ምን እንዳሉ አብረን እንመለከታለን። ናዮ ታሰረች እንዴ? ናዮ ታሰረች? አልሰማንም። ኦኬ ኮመንቱ እንዳለ ናዮ ታስራለች እያሉ እየጻፉት ነው። እሺ ስማኝ፣ አይጠይቂያት ስሙን ወሬ እኮ ስለምወድ ነው። በመሀል ሞሪዋን ቀልቀል ላድርግ ብዬ ነው። አንደኛ ቅጣታችሁ የኛ የሚሆነው በርበሬ አዳም ጥልብ ብለን በርበሬ ቀላል እንዳታደርግ ቀላል እንዳታደርግ ግን ማለት ነው። መቼስ እኮ ተከታዮቻቸው ናቸው ናዮ ታሰረች ብሎ ኮሜንት ላይ እየጻፉ ያሉት። ማንም እንትን ነገር አልቆጠረውም። ለምን እንደዚህ ለምን እንዴ? ናዮ ምናምን ናዮ ማለት እኮ ከነሱ በፊት የነበረች ቲክቶከር እኮ ነች። እሷ ፌመስ ነች በደንብ ደግሞ የነሱ ጓደኛ ነች። አሁን በጣም ቤስት ነች። ትራቪስ ጋርም ከሁሉም ጋር በጣም ቤስት ነች። አውርተው ምናምን ሰምተው ምናምን ነገር ላሽ በጣም ይደብራል። እሱ ላይ መፍረዳችን አንዳንድ ኮሜንት የሚያደርጉ ሰዎች ዝም ብሎ የሚያውን ነገር ስለሚጽፉ ማን ነገር ብቻ ሳይሆን ማለት ነው ታሰረች ከተባለ እንዴ ለምን እንዴት እኔ ድጋሚ ምናምን ብላ የሆነ እንትን ማለት አለባቸው ነው። ወይ ሰምተው ወይ አውቀው ሊሆን ይችላል። አውቀው ሰምተው መንግስት ያዙ ነገር ስለሆነ እነሱም ለምንድን ነው እንደምታሸንፊ እርግጠኛ የሆንሽው? ሶስተኛው ቅጣት እንደው ማንም ሰው ተቀጥቶት አያውቅም። መዘፍዘፊያ ውስጥ ውሃ ይደረጋል፣ በርበሬ ዘይት በደንብ ይደረግና ቁልፍ በወጣ ይገባል። ማንም ተቀጥቶ አያውቅም። ሰበር ዜና ተሰምቷል። ይዲዲያ ነው ደግሞ ሰበር ዜና ተሰምቷል። ይዲዲያ ወይንም ናዮ በድጋሚ ጥፋተኛ ሆኗ በመገኘቷ ወደ እስር ቤት እንድትመለስ ፍርድ ቤቱ ወስኖባታል። በነ ጆን ዳንኤል መዝገብ ስር የተከሰሱ ተከሳሾች ከእሌኒ ክንፈ በስተቀር ሌሎቻቸው ጥፋተኛ ተብለዋል። እሌኒ ታዲያ ክሱን በስነ ስርዓት መከላከል በመቻሏ ምክንያት ነፃ ተብላ ከእስር እንድትለቀቅም ፍርድ ቤቱ ወስኖላታል። እንግዲህ ምን ትላላችሁ? እኔ የነናውም እኔ ላይቭ ላይ ያደረጉት ነገር ደስ አይልም፣ ትክክል አይደለም። አዎ እና ናውም ትክክል አይደለም። አዎ እነ ፍራይዴ ናሁም እና እነ ቤታዩ ያደረጉት ነገር ትክክል ነው ብዬ አላስብም በጭራሽ። አዎ እንደዚህ ነገር ሲፈጠር ከላይ ወጥተህ ምናምን ነገር ምንድነው ምን ተፈጥሮ ነው ብላ ራስህ ብትሆንስ አንተ ብትሆንስ እንደዚህ ያደረከው እንደዚህ ሆንከው ያንን ነገር ማሰብ አለባችሁ። ብቻ ሰው እንዲህ ነው የሰው ልጅ ከወደክ ነው ከፍ ስትል ያሞጋግሳል። እንግዲህ ብቻ ቼክ ያደረገን ዛሬ ነበር